ለሌሎቻችሁ መመለስ ትችላላችሁ። ባይ ዘ ወይ ለምን ይመስላችኋል ይሄ እነሱ የእርቅ እናደርጋለን ብለው በጅቡቲ ተገናኝተዋል? ለምንድነው ለህዝብ ይፋ ያላረጉት? ለምንድነው መስማት ያልቻሉት? በምን ምክንያት ነው ያልተግባቡት? ምን የሚል ልዩነት ተፈጠረ? ለምንስ ለህዝብ ይፋ አይደረግም? ለምንድነው ቀጥታ ይሄንን ለህዝብ ይፋ ሳያረጉ ወደ ጦርነት የገቡት? ለምንድነው አሁን ንጹሃን ላይ ታርጌት አድርጎ በአውሮፕላን መደብደብ ለምን ዓላማ ነው የሚለውን እስቲ ትንሽ ሐሳብ ስጡበት። ስለዚህ አይ ቲንክ በደንብ አድርገን ይሄን ነገር ክሊር እናድርገው። ለምንድነው ይሄንን ፒስ ዲል ብለው ተገራይተው ከዛ በኋላ ኢሚዲየትሊ ለህዝብ ይፋ ሳያረጉ የነበረው ውጤት ሳይነገር ለምንድነው ወደ ጦርነት ገባን ብለው ህዝብን እንደዚህ ወደ እሳት እየከተቱ ያሉት የሚለውን እስቲ ምን ይመስላል ትንሽ ለመግለጽ ሞክረናል ቅድም። በበለጠ ደግሞ እስቲ ምን ይመስላል እስቲ አሁን ያለው ነገር እስቲ ሐሳብ ስጠን። እኔም የኛ ጥናት ምንድነው እንደምታውቁት ህወሓት የሚባለውን ከፍተኛ ተቃውሞ የደረሰበት ነው። በትግራይ ውስጥም በተለይ በሰራዊት ውስጥ ራሱ በቲዲኤፍ ውስጥ በዲያስፖራ እኛ ባረግነው ከፍተኛ እንቅስቃሴ በርካታ የሆነ ተቃውሞ የደረሰበት ነው ህወሓት። ስለዚህ ያ ሲደርስበት የነበረው ተቃውሞ ዳይቨርት ለማድረግ ነው ከብልጽግና ጋር ተስማምቶ እንደ አዲስ ጦርነት ለማስጀመርና በተለይ በመቀሌ ላይ በሲቪላን ላይ ንጹሃን ላይ አውሮፕላን ድብደባ እንዲያካሂድና ከዛ በኋላ ህዝቡ ሳይወድ ወደ ህወሓት እንዲጠጋ የሚቃወም የነበረ ራሱ አሁን እኮ ጦርነት ላይ ያለ ነው፣ ስለዚህ ሁሉም ሰው ህወሓት ጎን መሆን አለበት ብሎ ድራማ ፖለቲካን በሳት ነው ዋናው ዓላማው ማለት። ምክንያቱም የነሱ የነበራቸው ልዩነት በግልጽ ሳይናገሩ ለህዝብ ሳያሳውቁ በቀጥታ ወደዚህ አይነት ድብደባ መግባታቸው ሴራ እንዳለ ያስታውቃል ማለት። እንደገና ደግሞ አብይ አህመድ ታርጌት ማድረግ ያለበት ንጹሃን ላይ ሳይሆን ምክንያቱም ንጹሃን ላይ ታርጌት ካደረገ ምንም አይነት ፖለቲካ ገኝ የለውም፣ ለሱ ምንም አይነት ጥቅም የለውም። ምናልባት ንጹሃን በመግደል የምታገኘው ፖለቲካ የለም። ስለዚህ እሱ ሞኝ ከሆነ ነው እንጂ ታርጌት ማድረግ ያለበት ንጹሃን ላይ ሳይሆን የህወሓት አመራሮች ወይ ደግሞ ዋና የወታደራዊ አመራሮች ነው መምታት ያለበት ማለት ነው። ነገር ግን እያደረገ ያለው ሲቪላን ላይ ንጹሃን ላይ ታርጌት አድርጎ እየመታ እየደበደበ ከሆነ የሱ ዓላማ ምንድነው ማለት ነው? ለህወሓት ጥቅም ነው የሚሰራው ማለት ነው። ምክንያቱም ህወሓት ተቃውሞ እየደረሰበት ስለሆነ ከፍተኛ ተቃውሞ ከውጭና ከውስጥ እየደረሰበት ስለሆነ ህወሓትን ተቃውሞ ያለው ኃይል ዶክተር አረጋይ ከይቅርታ ጋር እንደውም እንድትጨምርበት ንጹሃን ብቻ ሳይሆን ህፃናት መሆናቸው ደግሞ ምን ያህል ፖለቲካሊ እንደሚጎዳው አስበው፣ ኢንተርናሽናሊ ማለት ነው። ያንንም እንድታስበው ነው። ቴንክ ዩ ልክ ነህ። መልካም ቹቹ ማለት በምንም ተአምር ንጹሃን ላይ ህፃናት ላይ አውሮፕላን በመደብደብ የሚገኝ ፖለቲካዊ ትርፍ የለም። እንዲያውም በጣም ነው የምታጣው ማለት። ነገር ግን ለምንድን ነው እንደዛ ያደርጋ ያለው ብለን ካሰብን ለህወሓት ሰዎች ስለሚጠቅም ነው። አይታችን እንደሆነ ወዲያውኑ ነው በቃ ፖለቲካ እየሰሩበት ያሉት። በቃ ህፃናት ተመቱ፣ እንደዚህ በቃ ህፃናት ታርጌት ተደረጉ፣ ሲቪላን ታርጌት ተደረጉ። ሚዲያዎቻቸው እንዳለ በቃ ከውስጥም ከውጭም ተቀናይተው በአንዴ ነው በቃ ቫይራል ያደረጉት ማለት ነው። ያን የሚያደርጉት ለምንድን ነው? ፖለቲካው ገይን ለነሱ ስለሚጠቅም ነው። ምክንያቱም በርካታ የትግራይ ተወላጅ ከውጭ ያለ ከውስጥ ያለው ተቃውሞ እያነሳ ነበረ። ያን ተቃውሞ ዳይቨርት ለማድረግ አሁን እኮ ጦርነት ላይ ያለው አሁን እኮ ውጊያ ላይ ያለው ብለው ጀምረውታል ኦልሬዲ። ከውጭም ከውስጥም በየስፔስ ላይ ካያችሁ አሁን ሌላ ትግራይ ተወላጅ ጥያቄ እንዳያቀርብ እንዴ አሁን እኮ ጄኖሳይድ ተፈጸመና አሁን እኮ ጦርነት ላይ ያለው አሁን እኮ ወሮውናል እኮ አሁን እኮ አውሮፕላን ጨፈጨፈን አሁን እኮ እንደዚህ የቪክቲም ፖለቲክስ እየሰሩበት ነው ማለት የቪክቲም ያንን ደግሞ የተቀማቸው ያለው አብይ አህመድ የሚባል ኦሮሞማ ነው። አዲስ አበባ ቁጭ ብሎ እነሱን ተቃውሞ ላይ በጣም በርካታ ተቃውሞ ሲደርስ በህወሓት ላይ እንደዚህ አይነት ፖለቲካው ሴራ እየሰራባቸው ተማክሮ ጅቡቲ ላይ ተማክሮ መጥቶ ነው እንግዲህ አሁን ይሄን ማድረግ አለብህ ይሄን ማድረግ አለብህ ተባብሎ ነው የመጡት ማለት። ጎሄድ ሲ ኢንጂነር ቹቹ ጎሄድ ቴንክ ዩ። እቲ ሶስቲኒካል እኮ በጣም እኮ ነው የሚገርመው እኮ ምልህ እኮ እኛ እኮ ቃላት ሁሉ አጥረን እኮ ይሄ ጉዳይ እኮ ምልህ ለሰው ልጅ ህይወት the disregard በቃ ዝም ብለህ ስታይ ለሰው ህይወት ያላቸው ዲስሪጋርድ እኮ የሚገርም እኮ ነው። አሁን ኪንደርጋርተን ላይ ህፃን ላይ ሊትራሊ ፖለቲካሊ ሉዝ የሚያደርግበት ነው። ኢንተርናሽናሊ ካያ አሁን ጋርዲያን ቢቢሲ በሙሉ ኪንደርጋርተን አሁን ምክንያቱም እኔም ልጆቼን እኮ አደርሳለሁ። ኪንደርጋርተን ማለት የሰው ልጅ በተለይ ነጮቹ ሁሉም የሰው ልጅ ነጭ ብቻ ሳይሆን ማንኛውም ልጅ የሚኖረው ነገር ያኔ
ሜዲትሬኒያን ባህር ላይ እኮ የዛ የሶሪያዊው ህፃን ሞት ነው ዓለምን የነቀነቀው ያ ምስል በሚዲያዎች ሲሄድና በተለይ ልጆችን ስታጠቃ ኪንደርጋርተንን ስታጠቃ የሚኖረው ፖለቲካዊ እንድምታ አሚን እንደዚህ ያለ ተላላ ሊሆን አይችልም። አብይ ገብቷል ሂዶ ዝም ብሎ ህፃናትን ገደል ህፃናትን ስላሉት ያን ደግሞ ቀጥታ ከዶክተር አርቀበ ቁባይ ትእዛዝ ተቀብሎ ነው። ስለዚህ አሚን ይሄን ይወላችሁ እንደው ፖለቲካ ሀሁና ቃልን የሚል ሰው በምንም መልኩ አብይ አህመድ ምንም ሊጠቅመው የማይችል በስርዓቱ በሬዲዮ ኮሙኒኬሽን በሳተላይት በሬዲዮ ፍሪኩዌንሲ ተጠቅሞ ጌታቸው ረዳን ደብረጽዮንን ታርጌት አድርጎ መግደል እየቻለ ምንም የማያውቁ ህፃናት ጋር ሄዶ የሚደበድብበት ምክንያት ሴራ ስለሆነ ነው። እነዚህ ሰዎች አብሮ ነው የሚሰሩት። ብታምኑ ነው የሚሻላችሁ ጋይስ። ቲፒኤልኤፍ ብልጽግና ሻዕቢያ አብሮ ነው የሚሰሩት። ብታምኑ ነው የሚሻላችሁ። እውነት ቢሆን ሪሊ አሁን ጦርነቱ እውነት ቢሆን እኮ ህዝቡን ለማዳከም ካልሆነ ወደ ቆቦ ምን አስኬደው? ወደ ወልዲያ ምን አስኬደው? ምዕራብ ትግራይን ነፃ ለምን አያደርግ? ተመልሶ ያችኑ ራውት ነው የሚሄዱት። ግርግር ይፈጥራል፣ አማራን ያዳክማል፣ አማራን እዛ ጋር ይመታታል፣ አማራን ያስደነግጣል። ከዛ ዘ ቤስት ኤንድ ዘ ብራይተስት ከትግራይ የሚቃወሙ ካሉ ሌሎቹን ወስዶ ፊት ለፊት ያስገድላል። ትግራይ ተቃውሞ የነበረው ነገር አይ በቃ እነዚህ ጄኖሳይደሮች ህፃናት የሚገሉ እየመጡብን ነው፣ ስለዚህ ያለን አማራጭ ከቲፒኤልኤፍ ጋር መጣበቅ ነው ይላል። በቃ ደጃቡ ነው ጋይስ፣ ደጃቡ ተመልሶ ቪሸስ ሳይክል። እኔ ሀሁ የምታውቁ ከሆነ የፖለቲካ ይህን መገመት አለች። አለበለዚያ ድካም ነው ጋይስ፣ ምንም የሚመጣ ነገር የለም። ተመልሶ ደግሞ ከትንሽ ቆይተው ኦኬ እናረጋጋው ሰላም ምናምን ይምጣ ድርድር ይላሉ። ተመልሶ ደግሞ 1-6 ወር ጊዜ ፈጁና ወደ ጦርነት እንዲህ ያሉ ህዝቡን እያሰላችሁ ኢትዮጵያን እያደከሙ ቡድናዊ ጥቅማቸውን ብቻ እያሳለጡና እሱን ጥቅም እያገኙ ዝም ብሎ መቀጠል ፋሽስቱ ነው። አምባገነን ሆኖ መኖር የሚፈልጉ እጅግ ሲበዛ ኮልድ የሆኑ ኮልድ ብለድድ በቃ አረማዊ ባርባሪክ የሆኑ ሰዎች ናቸው እነዚህ ፖለቲከኞች እዛ ያሉት እና ይሄን መገንዘብ ያስፈልጋል። ይሄን ለማለት ነው። ቴንክ ዩ እንጀቾቹ ዛትስ ፐርፌክትሊ በደንብ አድርገህ ስራ ቢያረከው ቴንክ ዩ ሰማች ማለት አሁን እዚህ ላይ ፒን እንዳረኩት እየተገደሉት ያሉት በተለይ በአውሮፕላን እየተመቱ ያሉት ድብደባ ላይ ህፃናትና ትላልቅ ሽማግሌዎች እናቶች ናቸው። አብይ አህመድ ወይ ደግሞ ብልጽግና ይባል ፓርቲ እነዚህ መደብደቡ የሚያገኘው ፖለቲካዊ ጥቅም አለ ወይስ ምንድን ነው? ማለት ንጹሃን ስለገደለ ፖለቲካዊ ጥቅም ያገኛል ወይስ ምንድነው እያደረገ ያለው ብለን ከጠየቅን ምናልባት ለህወሓት ሰዎች በደንብ አድርጎ እያገዛቸው መሆኑን ነው የሚያሳየው። ምክንያቱም የህወሓት ሰዎች መምታት ከቻለ የህወሓት ሰዎች ታርጌት ካረገ የህወሓት ቤተመንግስት መቀሌ ያለው ደጀን የሚባል ቤተመንግስት አለ። የተለያዩ በርካታ የህወሓት የሚጠቆሙበት ወታደራውም ታርጌት ካረገ ይሄ ትክክለኛ ነው ሊባል ይችላል። ትክክለኛ ነው ከታጠቁ ኃይል ጋር ከጠላቶቹ ናቸው፣ ስለዚህ እነሱን ታርጌት እያደረገ ነው ብለን ልንወስደው እንችላለን። ነገር ግን በተደጋጋሚ ህፃናትና እናቶች የገበያ ላይ ምስኪን ማህበረሰብ ላይ ታርጌት የሚያደርግ ከሆነ በአውሮፕላን ሲደበድብ በድሮንም እያደረገ ያለው በእርግጥም ይሄ ሰውዬ የህወሓት ጠላት አይደለም ማለት ነው። ምክንያቱም ንጹሃን ሲደበድብ ለህወሓት ነው ፖለቲካ ጥቅም እየሰጠ ያለ። ምክንያቱም ህወሓት ንጹሃን ተገደለብኝ፣ ህፃናት ተገደሉብኝ እያለ ድራማ ፖለቲካ ይሰራል። ከዛ በኋላ ደግሞ አሁን ጦርነት ያለ ነው፣ አሁን ውጊያ ላይ ያለ ነው፣ አሁን ተወረራል እያለ ማንኛውንም ተቃዋሚ የነበረ ከውስጥም ከውጭም ሲቃወም ጥያቄ ሲጠይቅ የነበረው እያፈነ ነው። ማፈን እንዲጠቀምበት ነው አሁን ማለት ነው። ስለዚህ ምንድነው በዚህ በጅቡቲ ላይ የተናገሩት ምን ነበረ ማለት እርቅ ከሆነ በትክክል ስለ እርቅ ከነበረ ለምንድነው ልዩነታቸው ለህዝብ ይፋ ያላረጉት? በምን ላይ ተለያይተዋል? በምን ላይ ተስማምተዋል? ለምንስ ያንን ነገር ጅቡቲ ላይ የነበረውን ስምምነት ወይ ደግሞ ያረጉትን ውይይት ለህዝብ ይፋ ሳይደረግ በቀጥታ ወደ አየር ድብደባ ወደ ሰራዊት ጦርነት ለምን ገቡ? ይሄንን ጥያቄ መመለስ የሚችል ሰው ካለ ወይ ደግሞ ሐሳብ ያለው ሰው ካለ እኛ እንሰጣለን። ምክንያቱም ይሄን ነገር በውስጡ ሴራ ያለ ነገር ስለሆነ ነው ይሄንን እያወራ ያለ ነው እንጂ አንድ ሁለት ኃይሎች ተቃራኒ ከሆኑ ተቃዋሚ እርሳቸው ጥላት ከሆኑ እርሳቸው ነው ታርጌት መደረግ ያለባቸው እንጂ ንጹህ ህብረተሰብ ታርጌት ማድረግ በተለይ ህፃናትን ታርጌት ማድረግ ይሄ እንግዲህ በኢንተርናሽናል ክራይምም በጣም የሚያስጠይቅ ነገር ነው። ስለዚህ አብይ አህመድ በኢንተርናሽናል ክራይም ጠየቅ ራሱን ፖለቲካ ኪሳራ እንዲያገኝ ነው
ህፃናት እየደደበ ያለው ብላችሁ ታስባላችሁ? ወይስ ለምንድን ነው የህወሓት ቤተመንግስት ታርጌት የሚያደርገው? ለምን ህፃናትና ሴቶች ላይ ታርጌት ያደርጋል የሚለው እስቲ ሐሳባችሁ ቀጥሉበት። እስቲ ማን ነው ያለው ተረኛ? እስቲ ምን መሰለ ዶክተር አረጋዊ መልስ የሚኖረው የለም። አሚን ምልህ እኮ በጣም ግልጽ ነው ይሄ ነገር ፖለቲካውን በቅጡ ለሚያውቅ ሰው። አሚን ደብረ ሲና እኮ ደርሶ ሲመለስ እውነት ቢሆን ኖሮ እኮ ማንም ሰው ሪሊ ጄኖሳይዳል የሆነ ስርዓት እኮ ደብረ ሲና ጫፉ ላይ ደርሰህ እኮ አትመለስም እኮ ያለምንም ጀስቲፊኬሽን። ኦኬ እንዳሉት ሁማኒቴሪያን ትረስ ነው ተብሎ ቢሆን ኖሮ እኮ the last 8 months እኮ ቤዚክ ሰርቪሶቹንም ጨምረህ ምግብም በቂ የሆነ ነገር መግባት ነው የነበረበት አይደለ? አሚን ሪተርን ማግኘት አለበት። ትልቅ የሆነ ነገር ጊቭ አፕ ስታደርግ እነዛን ሁሉ ስትራቴጂክ ነገሮች ሰርተህ ጫፍ ደርሰህ ስትመለስ የምትሰጠው ነገር ግን ኢትስ ኦል ጌም ሳታገኝ ኢን ሪተርን ምንም ሳታገኝ ይሄን ሁሉ ጊቭ አፕ ካደረግ ኢትስ ናት ይሄ ኮንቬንሽናሊ የምታስበው አይነት ካልኩሌትድ የሆነ ይሄ በጦርነት ወይ በፖለቲካ የምታደርገው አይነት ነገር አይደለም። ኢት ኢዝ ኦል ሌላ ነገር ነው። ግን ግልጽ ሆኖ የሚታየው ነገር አንድ ነገር ግን አለ። ህዝቡ እየተዳከመ ነው። ህዝቡ እየተጎዳ ነው። ህዝቡ እየተራበ ነው። ሁሉም ነው በነገር ላይ ትግራይ ህዝብ ብቻ አይደለም፣ ጠቅላላ ኢትዮጵያ ህዝብ። ይሄ ደግሞ የሚሆነው ባይ ዲዛይን ኦን ፐርፐዝ ኢትዮጵያ ዊክ ሁና ደካማ የሆነች ሀገር ደግሞ ያለ ህዝብ የፖለቲካል ጥያቄዎች ጠይቆ ጠንከር ያሉ የኢኩዊቲ የእኩልነት የዲሞክራሲ ጥያቄዎችን መጠየቅ አይችልም። ባሪያ ይሆናል። ትንሽ ነገር እየተወረወረለት ያው ሳብጀክት ገባር ሆኖ ዝም ብሎ ይቀጥላል ማለት ነው ኑሮ እና እንደዚህ ዴስቲቲዩት ባይተዋር ደሃ በቃ ምስኪን መናኛ ነዳይ በቃ ተመጽዋች የማድረግ ዓላማ ነው ይሄን ህዝብ። ከዛ በኋላ የሚፈልጉትን ነገር ሪማፕ ማድረግ ካለባቸው ሪዲፋይን ማድረግ ካለባቸው ሀገሪቷን የራሳቸውን ነገር ያደርጋሉ እና that's all what they are doing እንጂ if these guys were serious ሆኖ ቢሆን ኖሮ እንዳሉትም ወደ ድርድር ይመጡ ነበር። ድርድር ይቀርባሉ የተባሉት ዴሌጌቶቻቸውን ግልጽ ያደርጉ ነበር። በተለይ በትግራይ በኩል ምንም ግልጽ የሆነ ነገር የለም። ሌሎቹንም ትግራይ ውስጥ ያሉ ተቃዋሚዎችንም አብረው ያሰባስቡ ነበር፣ አብረው ለመስራት ይሞክሩ ነበር። ሲሪየስሊ ሪል የሆነ ጦርነትና እነሱን የፈለገ ነገር ቢሆን ያ አይደለም። ስለዚህ ቤዚክሊ ህዝቡን ኢንክሉዲንግ የትግራይን ህዝብን ሆስቴጅ አድርጎ እያዳከሙ እያስጠቁ ስሩ ዛት ፕሮሰስ ህዝቡ ወደ እነሱ እንዲለጠፍ ህዝቡ የነሱ ዝም ብሎ ተላላኪ ወታደር እንዲሆንና እነሱ ንጉሱ ነው ሮያል ሆኖ ዝም ብሎ መኖርን ነው የፈለጉት። በህዝብ ድህነት ውስጥ፣ በህዝብ ዝቅታ ውስጥ፣ በህዝብ መጎዳት ውስጥ እነሱ ለመክበር ነው የፈለጉት እንጂ ሲሪየስ ፖለቲከኛ ኪንደርጋርተን ህፃናትን በአይሮፕላን ሲደበድብ የሚመጣበትን የፖለቲካል ከረንሲ ፌለር እጅግ የሚዲያ ጥፋት ያውቀዋል እኮ። አሁን እኮ ዓለም አቀፍ ሚዲያ እኮ the whole ማለት በምትችል ደረጃ ዋሽንግተን ፖስት፣ ኒውዮርክ ታይምስ፣ እነ ዘ ጋርዲያን፣ ቢቢሲ you name it ሁሉም እየወጡ እኮ እነዚህን ደግሞ በጣም ስፔክታኩለር በጣም በሚታይ ድራማቲክ የሆነ ነገር ልክ ይሄ እነዚህ ያሉ አይደል እነዚህ ፕሌይግራውንዶቹ ምናምን ይታያሉ። በቃ ህፃን እንደዚህ ይዘውት እንደዚህ ለሁለት የተገመደ ህፃን በቃ እንደዚህ በቦምብ ማንኛውም ስጋና ደም ይሄን ሲያይ ይሄ በጣም አረመኔ የሆነ መንግስት ምን አይነት በቃ ብሎ ይጠላዋል። እና አድቫይዘር የለውም ወይ ብለን ነው የምታስበው አይደለ? ዝም ብለህ በኖርማል ፖለቲካል ሳይንስ ስታስበው ግን እንደዛ አይደለም። አብይ አህመድ አቅዶ ፕላን አድርጎ ህፃን ልደብድብ ብሎ አይደለም ይሄን ያደረገው። ፐርፐዝሊ ቲፒኤልኤፍ ያን አድርግ እኔ ያንን እፈልገዋለሁ ቢኮዝ ሰው ሉዝ እያደረኩ ነው፣ ተቃውሞ እየመጣብኝ ነው፣ ጦርነት አድርግ እያሉኝ ነው። ስለዚህ የሆነ ነገር ግርግር መፍጠር አለብኝ ነው እንጂ ሲሪየስ ቢሆን እኮ ምዕራፍ ትግራይን እኮ ነው ማስለቀቅ ያለበት። ሲሪየስሊ ጦርነት ከፈለገ እኮ ወልቃይትን ነው ማስለቀቅ ያለበት እኮ። ቆቦ እኮ አይደለም፣ ወልዲያ እኮ አይደለም፣ መርሳ እኮ አይደለም፣ ደብረሲና እኮ አይደለም። ግን አሁንም ሴም ራውት ነው የሚመጡት። ይመጣሉ እስከ ደብረ ብርሃን ምናምንም ሊመጡ ይችላሉ አሁን እና ያሳዝናል። እንደዚህ በቃ መጫወቻ መሆናችን ማለት ህዝባችን በዚህ ደረጃ ያሳዝናል እና እንደዚህ ፓወርለስ መሆንም አቅም ማጣትም ያሳዝናል። ግን ደግሞ ቢያንስ አትሊስት ኢሊቱ የተማረው ይህንን እንኳን መረዳት ቢችል እነሱ ብቻቸውን ሊያጨበጭቡ አይችሉም። ዘ ካንቱ ያለውን እንደ ኳየር ብቻቸውን ዝም ብለው እንደፈለጉ ሊሆን አይችሉም። አትሊስት ኢሊቱ ዳያስፖራ ያለው ይህን ሴራቸውን ቢያቅ ቢያንስ ሌላ ነገር ውስጥ ይገባሉ። አይ ተነቅቶብናል፣ ብር ላይ ከነቃ አይሆንም ዕቃ ብለው ሌላ ራውት ይገቡ ነበር። ግን ህዝቡ አልነቃም። ህዝቡ አሁንም ብልጽግና ወይ ቲፒኤልኤፍ ብሎ አንጃ ለይቶ ነው የድንጋይ የሚወራወር ጭቃ የሚወራወር እና ያሳዝናል። ዶክተር አረጋይ ቴንክ ዩ
Yep, thank you so much ኢንጂነር በጣም ፕሪሳይዝ አድርገን ያቀረብከው በቃ ሀቁ ይሄን ነው ባይ ዘ ወይ ከዚህ ወጠን በፍቴ ካላገኘን እንዳልከው በቃ ህዝብ አዳክመው እሳቸው መጨረሻ ላይ 27 ዓመት ስልጣን ላይ አብረው የነበሩ ናቸው አሁንም የተለየ ፕላን የተለየ ፖሊሲ የተለየ ፕሮግራም የተለየ ህገ መንግስት የተለየ ምንም ነገር የላቸውም በጋራ ህዝቡን አዳክመው እንደገና ወደ አዲስ በጋራ ስልጣን ላይ ለመቆየት የሚፈልጉት እንጂ ይሄን የመሰለ ምንም ነገር የተለየ ነገር ያየን አይደለም ኢቭን እንዲያውም the worst thing አሁን ያየን ያለ ምንድነው ሲቪሊያን ነው ታርጌት የሚያደርግ ሲቪሊያን አሁን ለምሳሌ አዲስ አበባ ላይ ያሉትን የትግራይ ተወላጆች ባክ አካውንታቸው ከዘግተ የናሱን ገንዘብ መከልከል ለህዋት ነው የሚጠቅመው እንጂ ለህዝቡ አይጠቅምም ለአብይ አህመድ አይጠቅም ምክንያቱም የትግራይ ህዝብን ወደ አንተ መሳብና ፖለቲካሊ ካንተ ጋር ጎን እንዲቆምና ህዋት እንዲዋጋ ነው ማድረግ ያለበት ነገር ግን አብይ አህመድ ያደርጋል ያለው ከመጀመሪያ እስካሁን ድረስ የትግራይ ተወላጆችን በመምታትና በማሰርና በመደደብ ንጹሃትን አታክ በማድረግ ኢላማ በማድረግ ምንድነው ያደርጋል ህዝቡን ሳይወድ ወደ ህዋት እንዲሰለፍ ያደርጋል ነው that means ለዚህ እኮ ነው ሰውየው የህዋት ነው ምንለው ለዚህ ነው ሰውየው የህዋት የስብሃት ነጋ አጀንት ነው የደብረጽዮን ጋር አብሮ የሚሰራ ነው ብለን ምንናገረው እያንዳንዱ ማን የሚሰራ ስራ ለህዋት የሚጠቅም ስራ ነው የሚሰራው እንጂ ለኢትዮጵያ ህዝብ ወይ ደግሞ ለራሱ ወይ ደግሞ ለትግራይ ህዝብ ወይ ደግሞ ሌላው ለራሱ ስልጣን የሚባለው ራሱ የሚጠቅም አይሰራም አይታችሁ ከሆነ ማለት አሁን ለምሳሌ ዛሬ መቀሌ ላይና መሆኒ ላይ ደብዳብ ያካሄደው የኤርፖርት ባየር ደብዳብ ያካሄደው ንጹሃ ላይ ነው የህዋት ሰዎች ጋር ታርጌት ያደረገ ቢሆን ኖሮ ኦኬ ይሄ ያስኬዳል ፖለቲካል ጌን ነው ጠላት ናቸው ስለዚህ ጠላቱ መደምሰሱ ይሄ በኢንተርናሽናል ዋርም በጦርነት ህግም ያስኬዳል ነገር ግን ንጹሃትና ጠላትን መደደቡ ግን አንደኛ ለሱም ጥቅም የለውም ሉዝ ነው የሚያደርገው ሁለተኛ የህዋት ሰዎች የሚፈልጉት ነው ይሰራለው ማለት ምክንያቱም ሰዎች የሚፈልጉት ህዝቡን እንዲመታና ህዝቡ ሳይወድ ተመቶ የህዋት ደጋፊ እንዲሆን ነው ይችናት የነሱ ሴራ ማለት ከበረሃ ጀምሮ ቢሰሩባት ይሄን ነው ልክ ሃውዜን የሚያደርጉት እንደዛ ነው ሃውዜን ህዝቡ እንዲጨፈጨፍ አድርገው ከዛ በኋላ ህዝቡ እነሱ ጋር ተሰለፈ ከዛ በኋላ በቃ በሁለት ዓመት አዲስ አበባ ገቡ ማለት አሁንም የሚያደርጉት ያሉት ህዝቡ እንዲመታ በማድረግ በርካታ ከውጭና ከውስጥ ጥያቄ ሲፈጥር የነበረው ቻሌንጅ ሲያደርግ የነበረው ህዋት ሲቃወም የነበረው ማህበረሰባችን ዳይቨርት አድርጎ ወደ እነሱ ለመውሰድ ነው እየተደረገ ያለው ማለት አሁን አይታችን እንደሆነ በየስፔሱ የሚወራው በቃ አሁን ጦርነትን አሁን ህፃናት ደበደበ አብይ አህመድ እንደዚህ ያደረገ ስለዚህ ሁሉ ትግራይ ተወላጅ ፖለቲካው ልዩነቱ ወደ ጎን ትቶ አሁን ከሰራዊታችን ከህዋት ጋር መቆም አለበት ምናምን ነው የሚላቸው ምክንያቱም ዋናው ታርጌቱ ሲቪል ስለተመታ ከህዋት ጋር መቆም አለበት ሲቪል ስለተመታ ማለት የህዋት ተማሪዎችን ቢመታ ኑሮ ሌላ ነበር ፖለቲካው ማለት ስለዚህ አሁን ባለፈው ጅቡቲ ላይ ሲገናኙ በተለይ አሜሪካ ዛገናኝቶ ሲያወያያቸው የቀረውን ሴራ እንዴት መስራት እንዳለባቸው ምን አይነት ስራ መስራት እንዳለባቸው የቀረ ነገር ካለ ምን መጥረግ እንዳለባቸው የተሰጣቸው ፕላን እና እቅድ ነው እንጂ የሰሩት ስለ ድርድር ስለብራውን አንድ ነገር ያልነበረም ቢሆን ኑሮ የተለዩበት ምክንያት ያልተስማሙበት ምክንያት ለዚህ ይፋ ያደርጉ ነበር ምን ነበር የተዋዩት ለምንድን ነው ያልተስማሙት የሚለውን አንድ ነገር ለህዝብ ይፋ አላደረጉም የተገለጠ ነገር የለም ማለት ስለዚህ ሴራ መሆኑ በግልጽ ነው የሚያሳየው ማለት ስለዚህ አይ ቲንክ በተለይ ከስበን ሁሉ ያለው አማራ ትግራይ የሚባለው ማህበረሰብ ከዚህ የሴራ ፖለቲካ ወጥቶ በጣም ጠንካራ የሆነ እንቅስቃሴ ካላደረገ በእርግጠኝነት የምላችሁ እንደዚህ ይጫወቱብን ይቀጥላሉ ማለት በዚህ በኩል ደግሞ ኦሮሞ ገዳ የሚባል ስርዓት ደግሞ ይጫወቱብን ይኖራል ቀደምና አይታችሁታል እንግዲህ ኦሮሞ ራሱ ያለ የራስ መንግስት ያለ ይወረርና ይጨፈጨፈ ያለው አማራ ናቸው ጨፈጨፈ ያለው ብራም እነሱ ናቸው ሰላም እንዳይኖር ያደረጉት እያለ አፉ ሲከፍትብን ነበር ቀደም ኮያ የሚባል ልጅ ማለት በጣም ይገርማል የህዋትም ልጅ ቀደም ገብታ እኛ ደንቆሮ ምናምን ስትል ነበር ሳደረ ነበር ማለት ምንድነው አሁን ይሄ ጥያቄ ሰጠይኩ ደንቆሮ ትለኛለች መልስ የላትም እንኳን ታቆም ሶሪ መልስ የላትም ይሄ ጥያቄ የምጠይቀው ጥያቄ ለምን ነው ስምነቱ ያልተሰካው ነው ለምን ጦርነት ውስጥ ገቡ ነው መልስ ከላት መልስ መለስ ነው መልስ ከሌላ ደግሞ መስማት ነው ነገር ግን መጣ ለምን ይሄ አረስት ታረጋለህ ብላ በቃ ሰርቨር ሄደች ልክ እንደ ኦሮማ ጋላ ማለት በጣም ያሳዝናል እስቲ ለሌላቸው ሐሳብ ውስጥበትና የተወሰነ አዌርነስ ለመፍጠር ነው እንጂ አሁን በሰዓትም የለብኝ የተወሰነ ሰዓት ግን አንድ 10 ደቂቃ 5 ደቂቃ መቀጠል እንችላለን ከዛ በኋላ ግን እንዘጋዋለን ማለት ታንክ ዩ
ዶክተር እንግዲህ ምን መሰለህ ቅድም እንዳልነው ማምለጫ መንገድ ፍለጋ ነው ይሄ አሁን ይሄ ጦርነት የተከፈተው ማምለጫ ሄደው ተስማምተው እነሱ እንዴት አድርገን ህዝቡ ጋር እናምጣው ብለው ማምጣት ህዝቡ ስለማይቀበላቸው ስላወቁ ለዛ ብለው የፈጠሩት እንትን ነው የሚያሳዝነው ነገር ግን በዚህ አጋጣሚ ህዝቡ ህፃናት ይሞታሉ እናቶች ኢኮኖሚው እንትን ይወድማል እና ይሄ በቃ እነሱ እንትን ለማድረግ ነው እኛ ህፃን ልጅ ነን እኛ በቃ ላይክ ብላይንድ ፎልድ ሆነን እነሱ ያሉትን ነገር እንድንቀበል እንትን ያደረጉን ነገር ነው ይሄ በቃ ክሊርሊ እነሱ ተስማምተው ጨርሰዋል ኦፈራቸውን ወስደዋል እንዴት አድርገን ይሄንን ነገር መሬት ላይ እናስቀምጠው የሚለው ነገር ነው አሁን እንትን ያላቸው ይሄንን ለማድረግ የተፈጠረ እንትን ነው አላስፈላጊ ሞት ነው አላስፈላጊ ጦርነት ነው ለምንድነው ህፃናቶች የሚመጡት ለምንድነው ሀገሪቷ የምትወድመው መምታት ከፈለጉ ለምንድነው ትምህርት ቤት የሚመታው ሌላ ነገር አይመታም ሚሊተሪ ኢንስታሌሽን ምናምን አይመታም ድሮን አለ ምን አለ ስንት ነገር አለ በዚህ ሰዓት ላይ በ21ኛው ሴንቸሪ ላይ ሆነን ትምህርት ቤት እንመታለን ይሄ እኮ በቃ ሆነ እኮ ተብሎ የተደረገ ነው ይሄንን ታደርጋለህ በትግራይ ክልል ያለውን ህዝብ በቃ እንትን አድርገህ በቃ ይሁን እንደዚህ ሆነ ተብሎ ደግሞ ህዝቡ ሆ ብሎ እንዲመጣ ከዚህ በኋላ ደግሞ እነሱም ደግሞ ሲመጡ ደግሞ ልክ እንደዚህ ሆ ብሎ ከዛ በኋላ በቃ እንደገና ደግሞ ኦል አውት ዋር ይፈጠራል በቃ እንትን አደረግን ይላል ማን በዚህ እንትን ላይ በዚህ ጦርነት ላይ ኖርማሊ የጦርነት አሸናፊ ባይኖርም አሁን በፒፒ እና በቲፒኤልኤፍ መካከል ላይ የሚደረገው ጦርነት ላይ አሸናፊ አይኖረውም በዚህ እንትን ላይ ስቶልሜት ነው የሚሆነው ስቶልሜት ይሆናል መጨረሻ ላይ በቃ እንደዚህ ነው ብሎ እኛ ያልነውን ነገር በቃ ተቀበሉ እንባላለን እና ሁላችንም የምናውቀው ነው በ1929 እና በ1959 የ29ኙን የአንግሎ ኢጂፕሽያን አግሪመንት አባይ ላይ ሱዳንና 59 ደግሞ ሱዳንና ግብጽ ደግሞ ባይላተራል ያደረጉትን አግሪመንት አይታችሁታል እዛ ላይ ያለው አግሪመንት የኢትዮጵያን ኢንተረስት የማያካትት እነሱን ብቻ እኛን እዚህ ቁጭ አድርገው እነሱ እዛ ተስማምተው ይሄው አሁን ማለት ውሃው ላይ ያለውን ነገር ያለውን ኢንፍሉዌንስ ተመልከቱት ምን ያህል እንትን እንዳለ የሆነ ነገር ሲነሳ የኛ ሪጅን ላይ የሆነ ነገር ሲነሳ ዌስተርኑ አይኑን አፍጦ ነው የሚመለከተው ለኛ አስበውልን ሳይሆን የነሱን አጀንዳቸውን እንዴት አድርገው ማን ነው የሚያራዝምልን ማን ነው የሚያካሂድልን ብለው ፍለጋ ማለት ነው እና አሁንም ደግሞ እንደዚህ ኔጎሺዬት አድርገው ኦል ኮንሰርንድ ፓርቲስ የትግራይ ህዝብ ትግራይ ውስጥ ያሉ ተቃዋሚ ፓርቲዎች በዚህ በኩል ደግሞ ያለው ዳያስፖራው ላይ ያለው ህዝብ በአማራው ክልል አማራው ኢንክሉድድ ሆኖ በዚህ እንትን ላይ ኦል ኢንትረስትድ የሆኑት ስቴኮች ኢንቮልቭ አድርገው ቁጭ ተብሎ ኔጎሽት ተደርጎ እንትን ካልተደረገ በስተቀር እነዚህ ሁለቱ ሰዎች አሁን ተስማምተው ፈርመው የሆነ የሚቀመጠው ነገር እንደገና ደግሞ ከ10 ከ15 ዓመት በኋላ ደግሞ እንደገና ሌላ ጦርነት ነው የሚፈጥርብን እና በእውነቱ በጣም ያሳዝናል እዚህ ድረስ ሁሌ አይ ቲንክ ቹቹ ነው መሰለኝ ያለው ዴጃ vu again በቃ ላይክ ሁሉ ጊዜ በቃ መደገም እንደዛ አይነት አንድ ነገር ይሆናል የዛሬ 10 ዓመት እንዴ አይሰለችንም እንደኛ ምንድነው እኛ ሰዎች አይደለንም እንዴ ማሰብ ያቀተናል እንዴ እንዴት ነው እኛ ችግራችንን መፍታት የሚያቀተን እና ጥቂት ሰዎች ኃይል ላይ መተው ሲቀመጡ በሁሉ ነገር ሃይጃክ አድርገው እኛን ከጥቅም ውጭ የሚያደርጉንና በቃ እኛን የምናውቀው አንተ አታውቅም ተቀበል አይነቱ አካሄድ ነው እየሄደ ያለውና አሁን በዚህ እንትን ላይ ብዙ ሰዎች አሁን እንትን ነው እንግዲህ በቃ ምንም እንትን የለውም አሁን ከዚህ በፊት ከተሳሳትን ሁለተኛ መሳሳት የለብንም ኦኬ በቃ አሁን ከዚህ በፊት ተሳስተናል አብይንም የደገፍን ቲፒኤልኤፍንም የደገፍን ሰዎች that's fine አሁን ግን ማየት መቻል አለብን ይሄ ጦርነት ምን እያደረገን ነው ወዴት እየወሰደን ነው እንዴ ፖይንት 2 ወይ ነው like 2.0 3.0 እንዴ ምን ይሄ ሶፍትዌር ኮን ስልክና ቴክኖሎጂ ላይ ኮምፒውተር ላይ ምናምን ነው ይሄ አፕዴት የምታረገው ቨርዥን ወደ አዲሱ አፕዴት ቨርዥን እያደረግ ፖለቲካ ላይ እንዴ ሰው እየሞተ እንዴት ነው እንዴ ባለፈው እንደዚህ ሆነ በራሳቸው ተስማምተው እንትን ባሉት በኢትዮ ኤርትራ ጦርነት ተብሎ ስንት ህዝብ አለቀ እንደገና ደግሞ አሁን ደግሞ ፒፒ እና ቲፒኤልኤፍ ተጣሉ ተብሎ ስንት ሰው አለቀ እንደገና ደግሞ አሁን ደግሞ ሌላ ጦርነት መቼ ነው የሚያልቀው ጥቂት ሰዎች ኃይል ላይ መተው ሲቀመጡ በሁሉ ነገር ሃይጃክ አድርገው እኛን ከጥቅም ውጭ የሚያደርጉንና በቃ እኛን የምናውቀው አንተ አታውቅም ተቀበል አይነቱ አካሄድ ነው እየሄደ ያለውና አሁን በዚህ እንትን ላይ ብዙ ሰዎች አሁን እንትን ነው እንግዲህ በቃ ምንም እንትን የለውም አሁን ከዚህ በፊት ከተሳሳትን ሁለተኛ መሳሳት የለብንም ኦኬ በቃ አሁን ከዚህ በፊት ተሳስተናል አብይንም የደገፍን ቲፒኤልኤፍንም የደገፍን ሰዎች that's fine አሁን ግን ማየት መቻል አለብን ይሄ ጦርነት ምን እያደረገን ነው ወዴት እየወሰደን ነው እንዴ ፖይንት 2 ወይ ነው like 2.0 3.0
እንዴ ምን ይሄ እኮ ሶፍትዌር እኮ ስልክና ቴክኖሎጂ ላይ ኮምፒውተር ላይ ምናምን ነው ይሄ አፕዴት የምታደርገው ቨርዥን ወደ አዲሱ አፕዴት ቨርዥን እያደረግ ፖለቲካ ላይ እንዴ ሰው እየሞተ እንዴት ነው እንዴ? ባለፈው እንደዚህ ሆነ። በራሳቸው ተስማምተው እንትን ባሉት በኢትዮ ኤርትራ ጦርነት ተብሎ ስንት ህዝብ አለቀ። እንደገና ደግሞ አሁን ደግሞ ፒፒ እና ቲፒኤልኤፍ ተጣሉ ተብሎ ስንት ሰው አለቀ። እንደገና ደግሞ አሁን ደግሞ ሌላ ጦርነት። መቼ ነው የሚያልቀው? እና እነዚህ ሰዎች ጥያቄው ለዚህ ውይይታችን ጥያቄው ተስማምተዋል። ስለተስማሙ ያንን ነገር እኔና እናንተ ጋር አምጥተው ህዝቡ ጋር አምጥተው እንደማንቀበላቸው ስለሚያውቁ ለሱ ምክንያት እየፈለጉለት ነው። ምክንያቱን ለዛ ነው አሁን justify this is they trying to find the means to justify the end, you know. so ይሄንን ነቅተናል። የምናየው ነገር ነው። ማርሻል የሚባለው ሰው የፊልድ ማርሻል ነው ምናምን የሚሉት አንቶኖቭ ምናምን ይላል። አንቶኖቭ ግብጽ አንቶኖቭ የላት ምን ያነበብኩኝ ነበር በዛ ኤሪያ ላይ እና አንቶኖቭ ምናምን ይላል። አንቶኖቭ በጣም ደማቅ ከለርና ታሪክ አለው። ጂኦግራፊው ብዙውን ጊዜ ጠላቶቻችን በሰሜን በኩል ይመጡ ስለነበረ የሰሜን ኃይል በመመከት በኩል ከፍተኛ የሆነ ተጋድሎ አድርጎ የቅርብና የሩቅ ወንድሞችን ከጊዜ በኋላ ነው የሚደርሱለት። ሰው ኢትዮጵያዊነት ከኔ ከአማራው ይልቅ ከሌላው ይልቅ ትግራይ ጋር ሲደርስ ውበት አለው። ዛሬ ህዝቡ የሚያውለበልበው ባንዲራ አረንጓዴ፣ ቢጫ፣ ቀይ ትግራይ ጋር ቢሄድ የበለጠ ይደምቃል። እውነተኛ ታሪካቸው ይሄ ነው። ኢትዮጵያዊነት ከነሱ ነበር የሚነሳው።